ኩን ሚፍታሐን ሊልኸይር ለኸይር ወይም ለመልካም ነገር ራሳችንን ቁልፍ ማድረግ አለብን። ሰዎች ብዙ አይነት ናቸው። አንዳንዶቹ አላህ ሱብሓነሁ ወተዓላ ራሳቸውን ለመልካም ተግባር አግርቷቸው ሲያበቃ ለሌሎች መልካም እንዲውሉ ብሎም ደግሞ ፊትና እንዲያስቀሩ በር መክፈቻ ያደርጋቸዋል። ሌሎች ደግሞ በተቃራኒ በእነሱ የተነሳ ፈተና እንዲነሳ በእነሱ አማካኝነት እነሳቢያ ችግር እንዲፈጠር ምክንያት ያደርጋቸዋል። ስለዚህ እኛ ከየትኛው ጎራ እንደምንመደብ ራሳችንን እንጠይቅ። መልእክተኛው ዓለይሂ ሰላቱ ወሰላም አነስ ብን ማሊክ ባስተላለፉት ሐዲስ ላይ እንደሚናገሩት ኢነ ሚነ ናሲ መፋቲሐ ሊልኸይር መጋሊቀ ሊሸር፣ ምን ይላሉ? ከሰዎች መካከል ለኸይር መክፈቻ ቁልፍ የሆነና ሸርን ደግሞ የሚዘጋ የሆነ አለ ይላሉ። እንደዚሁም ወኢነ ሚነ ናሲ መፋቲሐ ሊሸር መጋሊቀ ሊልኸይር፣ ከሰዎች መካከል እንደዚሁ ሸርን በር የሚከፍቱ ወይም ለሸር በር መከፈት ምክንያት የሆኑ ቁልፎችና የኸይር ወይም የመልካም ነገር በር መከፈት መዘጋት ምክንያት የሆኑ ቁልፎች አሉ ይላል። ቃል ፈጡባ ሊመን ጀዐለ ላሁ መፋቲሐ አልኸይሪ ዐላ የደይሂ፣ የኸይርን በር መክፈቻ በእጁ ያደረገለት ሰው ይህ ትልቅ እድል አግኝቷል፣ መልክተኛው ጡባ አለው ብለው አሞግሰውታል። ወወይሉን ሊመን ጀዐለ ላሁ መፋቲሐ አሸሪ ዐላ የደይሂ፣ የሸር ቁልፎችንም በእጁ ያደረገበት ሰውም ወየውለት ይላሉ። ይሄ ኢብኑ ማጃና ሌሎች የዘገቡት ትክክለኛ ወይም ቢያንስ ሐሰን ደረጃ የሚደርስ ሐዲስ ነው። ስለዚህ በእያንዳንዱ ንግግራችን፣ በእያንዳንዱ ተሳትፏችን፣ በእያንዳንዱ እንቅስቃሴያችን ለራሳችን ብቻ ሳይሆን ለሌሎች የምናበረክታቸውን ነገሮች ቅድሚያ መገምገም ይጠበቅብናል። የሚያመጡትን ውጤትም እንደዚሁ አስተውለን እንጂ በዘፈቀደ አንድም ነገር ማድረግ የለብንም።